ሰላም ጤና ይስጥልን የተከበራችሁ የክብር ኢትዮጵያ ቤተሰቦች ለዕለቱ ያሰባሰብናቸውን አጫጭር ዜናዎች ወደ እናንተ የምናደርስበት የአየር ሰዓት ላይ እንገኛለን። አዳዲስና ወቅታዊ መረጃዎችን ለማግኘት የቻናላችን ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ ዜናዎቹ እናመራለን። ምሽቱን ከኢራን በኩል የተሰማው ሰበር ዜና ለጆሮ የሚስማማና ዓለም በሚጠብቀው ልክ አልነበረም። ምክንያቱም ደግሞ አበቃች ደቀቀች ስትባል የነበረችውና በታላላቅ መሪዎቿ ሞት የሐዘን ድንኳን የጣለችው ኢራን አይበገሬነቷና ለአሜሪካ ስጋት መሆኗን በቴህራን ብሔራዊ የቴሌቪዥን ጣቢያ በኩል አንድ የሀገሪቱ ቁልፍ የጦር መሪ አስታውቀዋል። የአያቶላ አሊ ካሚኒ ከፍተኛ አማካሪ የነበሩት ሙሐመድ ሞህባር እንዳስታወቁት ከሆነ ሀገራችን ኢራን ከአሜሪካን ጋር ምንም አይነት ድርድር አታደርግም፣ ቁርጣችሁን አውቃችሁ በገባችሁበት የመርፌ ቀዳዳ ሹለኩ ብለዋል። ከዚህም ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በነገው ዕለት በኮንግረሱ ፊት ቀርበው በኢራን እምቢተኝነት ለተራዘመው ጦርነት የሚውል 50 ቢሊዮን የአሜሪካ ዶላር እንደሚጠይቁ ተዘግቧል። ከወዲሁ ደግሞ በኢራን በኩል የተሰማው የጦርነት ስትራቴጂ የመካከለኛውን ምስራቅ ቀልብ የገፈፈም በአሜሪካ ፉከራ ላይ ቀዝቃዛ ውሃ የቸለሰ ነበር። ኢራን እንዲህ ነበር ያለችው፣ እኔ የምተኩሰው አንድ መሳሪያ $20,000 ብቻ ወጪ የተደረገበት ሲሆን አንዱን የ$20,000 ሮኬት ለማምከን አሜሪካ የምትጠቀመው መሳሪያ $4 ሚሊዮን የሚያወጣ ነው ብላለች። በተለይ ደግሞ ታድ የተባለው ማምከኛ ሲስተም $12 ሚሊዮን እንደሚሸጥ አውቃለሁ ነው ያለችው ኢራን። ስለዚህም አለች ኢራን የተራዘመውን ጦርነት ለማድረግ የአሜሪካን የጦር አቅምና ድንፋታ አስተነፍሰዋለሁ ማለቷን የእንግሊዙ የዜና ወኪል ሮይተርስና የአሜሪካው ዋሽንግተን ፖስት በጋራ መረጃውን አጋርተዋል። ኢራን በዚሁ ከቀጠለች አሜሪካ አሸናፊ ወይስ ተሸናፊ የሚለውን ጥያቄ ለአድማጮች በመተው የዕለቱን አጫጭር ዜናዎች በዚሁ አጠናቀናል። ሰላም ለሰው ልጆች ሁሉ ተመኘን።